የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ ይባላሉ። ለራሳችን የሆነ ጸሎት ቤትም ቤተክርስቲያን እንሰራለን የሚል ሐሳብ አምጥተዋልና አባቶቻችን የእናንተ እገዛ ያስፈልጋል። በዚህ አደገኛ የዋልድባ በረሃቷ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን ወስጉዲቲ ኤትሲ ቢግ ቦይ ሚስተር ሚራክል እንዴት አላችሁ? ሁሉ ታማን እላለሁ። ዛሬም በሌላ ቪዲዮ ተመልሰናል። እሸቱ ከየሆነ ከአንድ ሳምንት በፊት ነው መሰለኝ በዋልድባ ገዳም ሂዶ ቪዲዮ ሰርቶ ነበረ። ለገዳሙ ውሃ ማስቆፈሪያ ማሰባሰቢያ እንደ ገቢ ማሰባሰቢያ ቪዲዮ ሰርቶ ነበር እና በዛ እንትን ላይ እግረኛው ሚዲያ ላይ ቀርበው ነበረ። እንትኑ አባቶች ቀርበው ይሄ ነገር ልክ አይደለም ብለው ነበረ እና እሸቱ ምላሽ ሰጥቷል። ምላሹ ምን እንደሆነ አላውቅም። እኔም ትናንትና ማታ ነው የተለቀቀው። እኛ ዛሬ ሪያክት እናደርግበታለን። ግን መጥፎ ነገር ነው ጥሩ ነገር ነው ጋይስ እንየው። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። የተከበራችሁ ኢትዮጵያውያን ኤርትራውያን የዚህ ቪዲዮ ተመልካቾች የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ ይባላሉ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ቪዲዮን ችግር ምን ደብዳቤ ወደ ዶንኪቲው ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይሄን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገሪያ አድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከት በዚህ ላይ እኛ ምንም እንትኑ የለንም፣ እነሱ ናቸው የሚያውቁትና አንዳንዴ ጥሩ ስትሰሩ የምትነቀፉት ነገር አለና እሱ ነገር እኔ አንዳንዴ አልወደውም። ለምን ሰራው የሚያስብላችሁ ነገር ነው። እንደዚህ አይነት ችችት ምናምን ሲመጣባችሁ ለምን ሰራው ምናምን ነው የሚለው። እኛም እንግዲህ ከሆነ አመት በኋላ ትልቅ ዩቲዩባችን አድርጎ ትልቅ ፕሮዳክሽን መስረተን ትላልቅ ስራዎች እንደ ግሌ እሰራለሁ እና እንደዚህ አይነት ነገር ስታስቡ ደግሞ በጣም ትፈራላችሁ እንደዚህ አይነት ነገር ውስጥ መግባት ምናምን እና ተጠንቀቁ። ለማንኛውም ተጠንቀቁ ለማለት ነው ይህን ቪዲዮ እየሰሩ ያሉት። ከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተ ክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይሄን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ አሁን ጀስት እንደዚህ ከምናየው ጋይስ ዋና ሀሳብ ተነስቷል። ቪዲዮን የመጀመሪያውን ቪዲዮ ካላያችሁት እሸቱና የሆነች እዛ ገዳም ውስጥ የምትኖር ልጅ ሲሯሯጡ ገዳሙ ሲሯሯጡ እሱ ነገር ልክ አይደለም ምናምን የተባለው። ሁለተኛ ሱፉን ምናምን ሱፍ ለብሰ ለምን ትገባለህ ምናምን ተብሏል እና አንዳንዴ እንደዚህ ነገር እንትን ማለታችሁ ይከብዳል ጋይስ እና አባቶችም ልክ ናቸው። ጀስት ልክ አይደለም መማሪያ ነው የሆነውና
ቪዲዮን ካላያችሁት ሙሉን ቪዲዮ ገብታችሁ እዩት፣ ዶንኪ ቲዩብ ላይ ያለላችሁ። ሁለተኛ ደግሞ የአባቶቻችን የቅድሙ ልክ አይደለም ብለው የሰሩት እግረኛው ሚዲያ ላይ ነው ቀርበው ኢንተርቪው የተደረጉት እና እሱንም ቪዲዮ ገብታችሁ እዩት፣ መማሪያ ይሆናችኋል። እንደኛ ደግሞ እንደ ጀማሪ ዩቲዩበሮች ገና ያላደገን ከዚህ በጣም ብዙ ነገር የምንወስደው ነገር አለ እና ስራ እንዴት መስራት እንዳለበት ተጠንቅቀ ምን ማድረግ እንደሌለበት ተምረናል እና ሙሉ ቪዲዮን ያላያችሁት እንድታዩት ነው። ይቺን ነካ ያደረኩት ነካ የማይባለው ግብት ውጥት ነው ያልኩት እና ዋልድባ ገዳም የተደረገው የሆነ መልስ ተሰጥቷል እና መልሱን ገብታችሁ እዩት ለማለት ነው። ይመቻችሁ። በሌላ ቪዲዮ እስከምንገናኝ